ውዶች እንግዲህ ሳውዲ ላይ አዲስ መረጃ ወጥቷል። በቲክቶክ ዙሪያ እንግዲህ አዳዲስ መረጃዎች ወጥተዋል ማለት ነው። ቲክቶክ ላይቭ ስትሪም የምታስተላልፉ ሰዎች እንግዲህ ጥንቃቄ እንድታደርጉ አዲስ ሕግ ወጥቷል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቴ ማለት ነው። ለምታደርጉልኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ እንደምታውቁት ሳውዲ ላይ የቲክቶክ ላይቭ ስትሪም እንደተከለከለ ሁላችንም የምናውቀው ነው ማለት ነው። ላለፉት 2 ዓመታት የሳውዲ ላይቭ ላይ ቲክቶክ ላይቭ ስትሪም ማስተላለፍ አይቻልም ነበረ። ያው እንግዲህ ያንን ደግሞ ያው በአፕሊኬሽን ወይም ደግሞ በፒፒኤን ያንን እድል ስንጠቀም ቆይተናል ማለት ነው። አሁን ላይ ደግሞ እንደምታውቁት 2016 እየመጣ ስለሆነ እንግዲህ ያንን ሕግ እንዲተገበር ተግባራዊ እንዲሆን የሳውዲ መንግስት እንግዲህ ሕግ አውጥቷል ማለት ነው። ማንኛውም ሰው ላይቭ ስትሪም ሳውዲ ተቀምጦ ላይቭ ስትሪም ማስተላለፍ እንደማይቻል ተከልክሏል ማለት ነው። እንግዲህ ሲያስተላልፍም የተገኘ አካል በቁጥጥር ስር እንደሚውል እና የእስራትም ቅጣት እንደሚወስድ እየተነገረ ነው ያለው ማለት ነው። እንግዲህ እንደምታውቁት አሁን ላይ ሁሉ ነገር ተያይዟል ማለት ነው። ምክንያቱም አሁን ማምለጥ የሚቻልበት ምንም አይነት ነገር የለም። ምክንያቱም አሁን ሲስተሙ እንደ በፊት አይደለም። አሁን ሲስተሙ ከአመት አመት የበለጠ እየረቀቀ እየተሻሻለ ሰዎችን ለመቆጣጠር እንደ አመች ተደርጎ ተዘርግቷል ማለት ነው። ስለዚህ ያም በመሆኑ እንግዲህ ማንኛውም ሰው የትም ቦታ ላይ ሆናችሁ ላይቭ ስትሪም የምታስተላልፉ ቲክቶከሮች እንግዲህ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ያው ሳውዲ ውስጥ ሆናችሁ ቲክቶክ ላይቭ ስትሪም ማስተላለፍ እንደማይቻል እንግዲህ ሕግ አውጥተዋል። ሕጉም እንግዲህ ተፈጻሚ የሚደረገው በ2016 ነው። እንግዲህ 2016 ሊያልቅ ሰዓታት ናቸው የቀሩት ማለት ነው። ስለዚህ ወደ 2016 ከተሸጋገርንበት ደቂቃ ጀምሮ ማንኛውም ቲክቶከር ላይቭ ስትሪም ሳውዲ ላይ ተቀምጦ ማስተላለፍ እንደማይቻል ሕግ ወጥቷል ማለት ነው። ስለዚህ ሕጋቸውን ደግሞ ልናከብር ግድ ይለናል ማለት ነው። እንግዲህ ላይቭ ስትሪም የምታስተላልፉ ልጆች ጥንቃቄ ማድረግ ይገባቸዋል ማለት ነው። ያው ብዙዎቻችን የእነሱን ዜና አናዳምጥም፣ እንዲሁም ደግሞ እነሱ የሚያወጧቸውን አዳዲስ ሕጎች ብዙም የማዳመጥ የማንበብም እንትን የለንም ማለት ነው። እነዚህን ነገሮች የምታካሂዱ ልጆች ጥንቃቄ ልታደርጉ ይገባል ማለት ነው። እንዲሁም ደግሞ እኔን ማን ያውቀኛል፣ እኔን ማንም የሚያውቀኝ የለም፣ የት እንዳለሁ በምን ያውቃሉ ብላችሁ የምታስቡ እህት ወንድሞች ካላችሁ አስቸጋሪ ነው። ምክንያቱም የምትጠቀሙት ዳታ ነው። የምትጠቀሙት ዳታ ደግሞ የሳውዲ ዳታ እስከሆነ ድረስ እናንተን መቆጣጠር በጣም ቀላል ሲምፕል ነገር ነው ማለት ነው። ስለዚህ የምትጠቀሙት ዳታ የት እንዳላችሁ ስለሚያመለክት ከእንደዚህ አይነት ድርጊት ራሳችንን ልንቆጥብ ይገባል። ምክንያቱም እነሱ ሕግ ካወጡ ታውቃላችሁ፣ ሕጋቸው ስሬት ነው። ስለዚህ ሕጋቸውን ደግሞ ልናከብር ግድ ይለናል ማለት ነው። እንግዲህ እንደምታውቁት ካለፉት 2 ዓመት ጀምሮ ሳውዲ ላይ ቲክቶክ አይሰራም። ያው እንደምታውቁት ፒፒኤን እያበራን ነው ላይቭ የምንከታተለውም ላይቭ የምናስተላልፈውም እንጂ ቀጥታ እንደ ድሮ ቲክቶክ ከፍታችሁ ላይቭ ሆነ መከታተልም ሆነ ማስተላለፍ አይቻልም ነበር። እንግዲህ እንደምታውቁት ማለት ነው ለ2 ዓመት ያክል ማለት ነው። አሁን ደግሞ እንግዲህ እስከነጭራሹም ያው እንግዲህ እነሱ ያንን አጥፍተው ቲክቶክ እንዳይሰራ በማድረግ ይህን ላይቭ ስትሪም መቆጣጠር እንችላለን ብለው ያመጡት ሕግ ነበረ። ነገር ግን ያው በተለያዩ ፒፒኤኖች እየተጠቀምን ቆይተናል ሁላችንም ፒፒኤን በማብራት ቲክቶክ ላይቭ መከታተልም እንዲሁም ደግሞ ላይቭ ስትሪም ማስተላለፍም ስናደርግ ቆይተናል። ይችን ያለፈችው 2 ዓመት ማለት ነው። አሁን ደግሞ እንግዲህ እስከነጭራሹ መጠቀም አይቻልም፣ በሕግ ያስቀጣል የሚል አዋጅ ነው ያወጡት። ስለዚህ ሁላችንም ጥንቃቄ ልናደርግ ይገባል። ያው
ሲስተሙ አሁን ማምለጥ አትችሉም። ስለዚህ ደግሞ እኛ አሁን ሳውዲ ላይ ሆነን የምንጠቀማቸው የፒፒኤን እንትኖች ኦሬዲ ዳታ ላይ ስለሚመዘገቡ የምንጠቀማቸው ዋይፋይ ዳታ ላይ ስለሚመዘገቡ ስለዚህ በዛም ነገር ችግር ውስጥ ራሳችንን እንዳንገባ ራሳችንን መጠበቅ ይኖርብናል ብለን እናስባለን። እንግዲህ አንድ ሀገር እስከምንኖርባት ድረስ ሳውዲ እንግዲህ ሁላችሁም እንደምታውቋት ሁለተኛ ሀገራችን ናት። ስለዚህ የምታወጣውን ህግ ደግሞ የማክበር ግዴታ ይኖርብናል ማለት ነው። ስለዚህ ሁላችሁም ከእንደዚህ አይነት ድርጊት ልትታቀቡ ይገባል ማለት ነው። ላልሰሙትም ልጆች ሼር እያደረጋችሁ እንዲሰሙ አድርጓቸው። ምክንያቱም ችግር ውስጥ ከምንገባ በፊት መረጃ ሸር መደራረግ ላልሰማ ሰው ምናልባት ስራ ላይ የሚውሉ ልጆች ይኖራሉ። እንዲሁም ደግሞ የእነሱን ዜና የማያዳምጡ ልጆች ይኖራሉ። የእነሱን ጋዜጣ የማያነቡ ልጆች ሊኖሩ ስለሚችሉ መረጃውን ሼር በማድረግ ከእንደዚህ አይነት ራሳችንን መቆጠብ ይጠበቅብናል ማለት ነው። እንግዲህ ሀገሪቷ የምታወጣውን ህግ የማክበር ግዴታ አለብን። ስለዚህ እንግዲህ ካልተፈቀደ ሀገራቸውን የሚጎዳ ነገር መስሎ ከታያቸው እነሱ ያወጡትን ህግ ደግሞ እኛ ከህግ በታች ነን። ስለዚህ ሁላችሁም በኋላ ላይ ያው ችግር ውስጥ ከመግባት ራሳችንን መቆጠብ ይጠበቅብናል ማለት ነው። ቪፒኤን የምታበሩም ሰዎች በቪፒኤን አብርታችሁም እኛ አንታወቅም ማንም አያውቀንም ብላችሁ ፊታችን አይታይም ምናምን ብላችሁ የምታስቡ ሰዎችም እንግዲህ እንደነገርኳችሁ ዳታችሁ ያመለክታል የት ሀገር እንደምትኖሩ የምትጠቀሙት ዋይፋይ ስለሚያመለክት ከህግ ማምለጥ አይቻልም። አሁን እንደ ድሮ አይደለም። ምክንያቱም አሁን ላይ አይታችሁ ከሆነ ብዙ ነገሮች ተሻሽለዋል። ብዙ ነገሮች ተቀይረዋል ማለት ነው። ድሮ ታስታውሱ ከሆነ በሄድንበት ቦታ አይዲ ተጠይቃችሁ አይዲ አውጥታችሁ ምናምን ነገር ነበር። አይዲ ተሸክማችሁ ምናምን ነበር የምትሄዱት የሆነ ነገር እንትን ሲልም አይዲ እንደዛ። አሁን ግን እንደዛ ቀርቷል። እንደምታውቁት እንግዲህ ከኮሮና በኋላ ብዙ ነገሮችን አዳዲስ ነገሮች በኮሮናው ምክንያት ያመጡት ነገር ነበረ። እንግዲህ በአፕሊኬሽኖች ሆኗል ሁሉም ነገር ማለት ነው። እንግዲህ ስልካችሁን ብቻ ይዛችሁ መንቀሳቀስ ነው የሚጠበቅባችሁ። በአሁኑ ሰዓት ላይ አይዲ መያዝ አይጠበቅባችሁም ማለት ነው። ምክንያቱም ሁሉ ነገር ከስልካችሁ ጋር እየተያያዘ ስለሆነ እና ድሮ ታስታውሱ ከሆነ እያንዳንዱ ነገር ስትሄዱ አሁን ላይ ወረቀት የሚባል ነገር ሳውዲ ላይ እየቀረ ነው ያለው። ምናልባት አንዳንድ ቦታዎች ላይ ምናልባት ልታገኙ ትችላላችሁ እንጂ አሁን ላይ ሁሉ ነገር ከስልካችሁ ጋር ተያይዟል ማለት ነው። ገብቷችኋል? ኢቭን የሆስፒታል መለፋችሁ ኢቭን እያንዳንዳችሁ ነገር በቃ ሁሉ ነገራችን አሁን ከስልካችን ጋር ተያይዟል ማለት ነው። በፊት አሁን ኢቭን ሆስፒታል ላይ ስትሄዱ አይዲ ትጠየቁ ነበረ። አሁን ግን አይዲ ሳይሆን ስልክ ቁጥር ነው። ምክንያቱም ስልክ ቁጥራችሁ ሲመታ የእናንተ ሙሉ መረጃ ስለሚወጣ ማለት ነው። ሙሉ ማንነታችሁ እንትናችሁ ሙሉ ፋይላችሁ ስለሚወጣ ማለት ነው። እና እነዚህን የመሳሰሉ ነገሮች ስላሉ ጥንቃቄ ማድረግ ይጠበቅብናል። ህግንም ደግሞ የማክበር ግዴታ አለብን። እና እንግዲህ ሳውዲ ላይ ያላችሁ ቲክቶከሮች እንግዲህ እውነት ለመናገር ከባድ ነው። ምክንያቱም ያው ቲክቶክ ብዙ ሰው ጊዜውን የሚያሳልፍበት ነው። ብዙ ሰው የሚረዳበት ነው። ብዙ በሽተኞች የሚረዱበት ነው። ብዙ ችግር ውስጥ ያሉ ሰዎች የሚረዱበት ነው። እንደ መጥፎ ነገር የሚነገርበት ሚዲያ እንደመሆኑ መጠንም በዛው ልክ ደግሞ ብዙ መልካም ስራዎች የሚሰራበት አፕሊኬሽን ነው። ቲክቶክ ከመጣ በኋላ እንደምታውቁት ያው ብዙ መጥፎ ንግግሮች መጥፎ ቃል የሚናገሩ ሰዎች ቢኖሩም በዛው ልክ ደግሞ በጣም በርካታ ልጆች እየተረዱ ነው። በርካታ ልጆች እንዲነቁ እየተደረገ ነው። በርካታ ልጆች ችግር ውስጥ ሆነው ከችግራቸው እንዲወጡ እየተደረገ ነው። በርካታ ሰዎችም እንዲሁም የታመሙ ሰዎችም እየተረዱበት ያለው አፕሊኬሽን ነው ማለት ነው። እንግዲህ ከሁሉም ነገር ለየት የሚያደርገው ቀላል ስለሆነ ነው ቲክቶክ ማለት ነው። ምክንያቱም ህጉ ቀላል ነው። እንደሌላው አፕሊኬሽን አይደለም። ከዛም አንፃር እንግዲህ
ለዛም እንግዲህ ቲክቶክ ብዙ ነገር የሚሰራበት ሚዲያ ነው ማለት ነው። ነገር ግን እንግዲህ ሳውዲ ላይ ተከልክሏል። እስከ ተከለከለ ድረስ ደግሞ የማክበር ህግ የማክበር ግዴታ አለብን። ስለዚህ ህግና ክብር ለማለት ያክል ነው ውዶቼ። እንግዲህ መረጃ ለማይሰሙ ልጆች ሸር እንደራረግ፣ የሰማነው ላልሰሙት ልጆች እናሰማ፣ ምክንያቱም ችግር ውስጥ እንዳይገቡ በማለት ያክል ነው ውዶቼ። እና እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ለሁሉም ሸር ማድረጋችሁን አትርሱ። ራሳችሁን ጠብቁ። ምክንያቱም የተከለከለ ነገር መከልከል ግዴታችን ስለሆነ ማለት ነው። እንግዲህ ደግሞ አይታወቅም፣ አዳዲስ ነገር ሊኖር ይችላል። ማስተላለፍ ብቻ ነው ወይስ መከታተልም ላይቭን መከታተልም አይቻልም፣ ማስተላለፍ ብቻ ነው ወይ ምናምን የሚሉ ብዙ ጥያቄዎች ይኖራሉ። ነገር ግን እሱ እንግዲህ አይታወቅም። የተባለው ላይፍ ስትሪም ማስተላለፍ እንደማይቻል ብቻ ነው ህጉ ያወጣው። ላይፍ ስትሪሙን መከታተል እንችላለን አንችልም ወይ ብላችሁ ጭንቀት ውስጥ የገባችሁ እንግዲህ እሱን ደግሞ በቀጣይ የምናየው ይሆናል። ለዕለቱ እንግዲህ ስትሪም ማስተላለፍ ብቻ ነው፣ ላይቭ ማስተላለፍ አትችሉም። ከዛ ነገር እንቆጠብ፣ ራሳችንን እንቆጥብ እላለሁኝ። እንግዲህ ውዶቼ የዛሬው መረጃ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ። መልካም ጊዜ